ያቻሉ ብዙ ራሱ ብር ተቀብላለች። ምንም ታምጡምኛችሁ ነው። ዳዊት ራሱ ብር ተቀብሏል። ሄርሜላ ለምሳሌ እኔ ማውቀው ነገር አለ። በተለይ ዳዊት አንድ ስቆጥርልህ ቡዜ አብርሃም እንዳገኘው አውቃለሁ። አላገኘውም ብለኛል ቅድም፣ ግን እንዳገኘው ሰምቻለሁ። አንተ ብዙ የነገረ ነገር እንዳለ አውቃለሁ። ያሳየም ነገር እንዳለ አውቃለሁ። ማለት ላይቭ ላይ የራሷ ባል ቢጥላት መጥቶ ነበር። ላይቭ ላይ ሄርሜላ አረገዝኩ ብላ መጣለች። ይታል እርግዝናዋ የሷ እንትን ነው፣ ድንጋይ ነው አይጨምርም ሆዷ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ከረጅም ጊዜ በኋላ ተገናኝተናል። ዛሬ ደስ በማይል ሁኔታም ቢሆን ዛሬ መጥቻለሁ ወደ እናንተና አንዳንድ ነገሮችን ልነግራችሁና ግልጽ ለማድረግ ነው። ማለት ስለና አብርሃም አንዳንድ ነገር ልነግራችሁ ነው የመጣሁት። እዚህ ያየሁት ነገር ስላለ አብርሃም እዚህ ነበርና እሱን ነገር ልነግራችሁ ነው ዛሬ የመጣሁት። ብዙ ነገር ተፈጥሯል እዚህ እና እሱን ነገር ለእናንተ ለማብራራት እና ቪዲዮዎች አይቼ ነበር። ሰሞኑን የተለቀቁ ቪዲዮዎች በጣም ብዙ ቪዲዮዎች ነበሩ፣ እነሱን አይቻለሁ እና ይሄን ነገር ትቼ ነበር። ታውቃላችሁ ቪዲዮ መስራት ምናምን ትቼ ነበርና ሁኔታዎችን ሳይ ቪዲዮዎችን ሳይ ያለውን እውነት ለምን ያልናገርም ብዬ ነው የመጣሁት። በቃ እየተፈጠረ ያለው ነገር ምናምን ግልጽ ሆኗልና አብርሃም እዚህ ቡታጀራ ነበር እና በጣም ብዙ ነገር ተፈጥሯል እዚህ ባለበት ሁኔታ ማለት ነው። ቪዲዮ አልሰራም እንጂ እዚህ ሲመጣ በጣም ተጽዕኖ ነበረበት። ያው ታሟል ምናምን ተብሎ ተወርቶበት ነበርና ያ ወሬ በጣም ተጽዕኖ አድርጎበታል። በጣም ማለት ነው። እናንተ አልገባችሁ። ልጁ ያልታመመው ልጅ ታሟል ምናምን እያላችሁ በቃ እሱ ጭንቅላቱ ላይ የፈጠራችሁት ነገር በጣም የሚያስጠላ ነገር ነው። ምክንያቱም ያልታመመን ሰው ሁሌ ታማል እያላችሁ ስታወሩ ወደ በሽታ ነው የሚሄደው። ይሄ ማለት አእምሮ ላይ የሚፈጠር ነገር ስለሚኖር ማለት ነው። እና ልጁ ምንም አልሆነም። ሰው ዝም ብሎ ማውራት ልክ አይደለም ሰው ላይ እንደዚህ። እና ልጁን ወደ በሽታ እየከተታችሁት ያላችሁት ራሳችሁ ናችሁ። ምክንያቱም አልታመመም፣ ጤነኛ ነው፣ በስነ ስርዓት ህይወቱን እየመራ ያለ ሰው ነውና መታችሁ ታሟል ከእንትና ጋር ሆነ ከእንትና ጋር እንደዚህ በጣም ተጽዕኖ አለው። እናንተ አይገባችሁም እንጂ በጣም ተጽዕኖ አለውና ይሄን ነገር ብታቆሙ ለማለት ነው። እና ኪያ ባለፈው ከትላንት ወዲያ አዲስ አበባ ነበርና ኤፍሬም ላይ ይዤዋለሁ ያለው ፋይል ይኸው እዚህ ላይ የምታዩት ፎቶ። ይሄ ፎቶ ደግሞ በኤአይ የተሰራ እንጂ ወይ ተነስተው አንድ ላይ ሆነው ሄርሜላና ኤፍሬም አንድ ላይ ሆነው የተነሳ ፎቶ አይደለም። ሰው ለመደባደብ የሆነ ውሃ ማያነሳ ሀሳብ ይዞ ሄዶ እንዴት አዲስ አበባ ድረስ ሄዶ ገንዘብ አውጥቶ እንዴት ይደባደባል? ማይመስል ነገር እኮ ነው። ምንም ማይመስል ነገር። ስልክ አለ አይደል? በስልክ መፍታት ይቻላል፣ በውይይት የምታምኑ ከሆነ ማለት ነው። እና ኪያ የሰራው ነገር በጣም ያስጠላል። ማይሆን ሀሳብ ይዘህ ሄደህ እንደ ትልቅ ሰው ጠርተህ ምናምን እንዴት እንደዚህ ይደረግ? እዛ መደባደብ። አንተን አይተው ታናናሾች ምን ይማሩ? ይሄን ነገር ማለት ትልቅ ሀሳብ አድርገው እዛ ድረስ ሄደህ ተደባድበህ ስትመጣ ጀብዱ ነው የሚሰማው። እንዴት ነው ያልገባኝ። እሱን እናወራበታለን፣ ቀጣይ ቪዲዮ ላይ እናወራበታለን። ሌላው ነገር ያው አሁን የመጣሁበት ዋናውና ወሳኙ ነገር ያው ትንሹን ጠርቼዋለሁ። ምክንያቱም አብርሃም እዚህ በነበረ ሰዓት አግኝቶታል ብዬ አስባለሁና እውነቱን እንዲነግራችሁ ነው ያለውን ነገር እውነቱን እሱ እንድትሰሙት ነው ፈልገው ነው። ያው ግልጹን እዚሁ መጥቶ ከአብርሃም ጋር የነበረው ጊዜ ምን አይነት ሁኔታ ላይ እንደነበር ምን አይነት ተጽዕኖ እንዳደረሱበት ምናምን እሱ ይነግረናል ብዬ አስባለሁ። ያው ቀረቤታ ስላላቸው ያወራሉ ብዬ አስባለሁና እሱን ጠርቼው ያለውን ነገር ይነግረናል። ለእናንተም እውነቱን እንድታውቁ ብዬ ነው ይሄን ነገር ማድረገው። ቪዲዮም አቁሜ ነበር፣ ጠፍቼ ነበር። እንግዲህ ይሄን ሐሳብ ለእናንተ ግልጽ ለማድረግ ነው የመጣሁት። ማለት ሶሻል ሚዲያውን በጣም እየበጠበጡት ነውና እውነቱን አውቃችሁ እንድትረጋጉ ፈልጌ ነው። እና እሱን በደንብ አወራዋለሁ። ኤፍሬም እያደረክ ያለው ነገር በጣም አሪፍ ነው። ሰው ጥሩ ነገር ሲሰራ ማትወዱ ሰዎች አላችሁ። መጥፎ ነገር ሲሰራ ግን በጣም ትጮሃላችሁ። መጥፎ ነገር ሲሰራ በጣም በቃ የእናንተ እንትን እስማንታ ገበግቡት የለን። ግን ጥሩ ነገር ሲሰራስ ያው እንደዚህ ትመጣላችሁ ማለት ነው። ልጁ አሪፍ ነገር እየሰራ ነው። ሰውን ለማስታረቅ አንድ ላይ እንዲሆኑ እያደረገ ነው እንጂ ሌላ ነገር የሰራው ነገር የለም። እና እነኪያ ምናምን እንደዚህ አይነት ነገር ቢቀርባችሁ አሪፍ ነው። እና ቤተሰቦች ይሄን ነገር
እንድትሰሙ ትፈልጋለሁ። ያለውን ነገር ሁሉንም ነው የምንጠይቀው። እያንዳንዱን ነገር ጥያቄ የሆነባችሁ ነገር ስለነሱ እያወራችሁ ሰላም ነው አለን። እግዚአብሔር ይመስገን። ዛሬ ካሜራ ይዤ ነው የጠበቅኩ። ያው ነገር ያለው አንዳንድ ነገሮችን ጠይቀሃለሁ ምናምን ብዬ ነበርና ያው እውነቱን እንድንነግራቸው ነው። ቤተሰቦች እየተጨነቁ ነው በጣም ማለት ከምታስበው በላይ አንተም ታውቃለህ። አንተም እየተጨነቅክ ነው ያለኸው ማለት የደረሰብህን ነገር እንዳለ እኔም አይቻለሁ። ኦዲየንስም ያውቃልና አንተም ላይ ተጽዕኖ እየደረሰ ነው። ይሄን ነገር እውነቱን ብትነግራቸው ያለውን ነገር ምናምን ብትነግራቸው ብዬ ነው የጠራው እኮ። ስለማን ነው አሁን አብርሃም እዚህ በነበረበት ጊዜ ከአንተ ጋር ተገናኝተዋል ብዬ አስባለሁ። እንጂ ሳትገናኙ አቀውም እና ምን አይነት ሁኔታ ውስጥ ነበር ምናምን የሚለውን ነገር እንድትነግራቸው። ሲቀጥል እኔ በመጀመሪያ ደረጃ አብርሃምን አላገኘሁትም፣ አልተገናኘንም። ምክንያቱም እሱን ማግኘት ስለማልፈልግ አላገኘሁትም። በእርግጥ እኔ ሳይመጣ በፊት ወደ ቡታጀራ ምናምን ልመጣ ነው ባለ ሰዓት ደውዬለት ነበር፣ ስልክ አላነሳልኝ ነበር እና እንደመጣ ደግሞ አላውቅም ለምን እንደሆነ እንጃ ስልክ ደውሎኝ ነበር። እኔም አላነሳሁለትም፣ ምክንያቱም ማውራት አልፈለኩኝም። እሱን አንዴ እንደ በሽተኛ ይሆናል፣ አንዴ እንደ ጤነኛ ይሆናል፣ ግራ ስለገባኝ ማለት ነው። በእናችን ላይ አንተም አብርሃም ታማ ብለን የምታስበው እና ብዙ ኦዲየንሶቻቸው አብርሃም ታሟል፣ ጸበል ይግባ፣ ጸበል ያስፈልገዋል ምናምን ብለው ነው የሚያምኑት። አብርሃም ምንም የሆነ ነገር የለም። እኔ ከዚህ ቀደም ነግሬያቸዋለሁ፣ ላይቭ ላይ ገብቼ ነግሬያቸዋለሁ ቀጥታ። አሁን ለምሳሌ ምናልባት ዩቲዩብ ላይ እንደዚህ ነው በኤዲት ምናምን ነገር ሊወጣ ምናምን ይችላል፣ ግን ላይቭ ላይ በቀጥታ ነገርኳቸው። አብርሃም የታመመው ነገር የለም፣ ምንም አልሆነም። ነግራቸዋለሁ ከዚህ ቀደም። ምናልባት አንተም ወይ አልሰማም ይችላል። አብርሃም የሆነ ያሰበው ነገር አለ። በቃ እሱ ነገር እኔ ቀን ሲደርስ ብያቸዋለሁ። ከዚህ ቀደም ብዙ ነገር ተናግሬ ደርሷል። አሁንም ትንሹ ምን አልተላላችሁ። አብርሃም ለትዳሩ ማን እንደሚጨነቅና ለትዳሩ ማን እንደሚያስብ እያደረገ ነው እንጂ እናንተ እንደምታስቡት ወይ ደግሞ ሌላ ኦዲየንስ እንደሚያስበው አሊያም ያቺ የሰው ባል ለመቀማት ምጥሮጥ ወይ ደግሞ ከሷ ጋር የሚያሸርግዱ ምናምን የሚያሽቃብጡ ሰዎች እነሱ እንደሚያስቡት አብርሃም ታሟል ማለት አይቻልም። አብርሃም አልታመመም። እንዳልታመመም ከፈለጋችሁ በትናንትና ቪዲዮ ማየት ትችላላችሁ። ሁላችሁ 500 ሺህ የተከበረው ቪዲዮ ላይ አብርሃም እንዴት እያወራ እንደነበረ እንዴት እየሳቀ እንደነበረ ማየት ትችላላችሁ። ይሄን ሁሉ ነገር ማለት ነው። ሲጀመርም ድግምት አትበዙ ዝም ብላችሁ ሁላችሁም ማለት ነው። ሩታ ላይ ድግምት ያሰራችሁ የሩታ ይስፋችሁ ድግምት ያሰራችሁት ምናምን እያላችሁ ነው። መጀመሪያ ይቅርታ ግን ማለት ወደማይሆን ነገር ገባሁብኝ። እኔም መሰለህ ልስራ አልፈለኩም ነበር እና በብዙ ምክንያቶች ነበር እኔም ዩቲዩብ ያቆምኩት። እኔም አሁን ለምሳሌ ቆሜያለሁ፣ መስራት አልፈልግም እና ከብዙ ነገር አንፃር ማለት ነው። እና ቡዜም ዳዊትም እና ሄርሜላን ብትሆን መጀመሪያ ሄርሜላ ከዚህ ቀደም ታውቃለህ አይደል 400 ሺህ ሲከበር ሰዓት ተዋለች አይደለ? ያኛው ሰዓት ላይ ቀድማችሁ አውጡትና የአብርሃምን ጤንነት ታግኙታላችሁ። ሲጀመር አብርሃም ጤነኛ ነው። ሩታ ጋር ሆኖ ምንም አይነት ነገር የሚያስከፋ ነገር ደርሶበት አያውቅም። ማለት አሁን ስታስቡት ሩታን ተዋትና ኦዲየንሶቻቸው ነው ሩታን ተዋትና በዛ ህፃኑ ልጅ በዛ ብላቲና ላይ ነው የፈረዳችሁት። ሩታ ምን መግላት ትችላለች፣ አብርሃምም ምን መግላት ይችላል። ግን ያ ህፃን ልጅ ካላባት ፍቅር ሲያድግ በጣም ነው የሚደብረው። ለቡዜም ነው ዋና ነገር እኔ የምናገረው ለቡዜ ነው እና ለዳዊት ነው። የወንድማችሁን ልጅ በሌላ አባት ማደግ ነው ያለበት ወይስ በአባቱ ነው ማደግ ያለበት? እናንተ የራሳችሁን ትዳር ይዛችሁ የአብርሃምን የወንድማችሁን ትዳር ለመበተን በዚህ ልክ መሄድ አልነበረባችሁ። ምናልባት ይሄን ነገር አንተም አይተሃል። አዎ እኔ ቡዜ በዚህ አጋጣሚ የምነግራት ነገር እንደ ታላቅ እየሆነች አይደል? ምንም ከታናሽም አይጠበቅም እንደዚህ አይነት ነገር ከታናሽም አይጠበቅም። እሷ ታላቅ ሆና እያለ እሱም መክሮ መመለስ ምናምን ነገር የሚገባት እሷ ነበረች። ግን የትልቅ ትንሽ ሆነች ብል እኔ ምንም እንትና የለውም። ግን እንደዛ መሆን የለበትም ማለት መክረሽ መመለስ ትችያለሽ አንቺ። ግን በዛ ልክ ሄደሽ እንደዛ ተጋፍተሽ ምን አይነት እህት ነው? እህትነት አይደለም ብዬ ነው ማስበው። ወይስ እኛ ማናቀው ነገር አለ? እሱን ግልጽ ብታረጉልን። አሁን ያወራው ነገር በጣም አሪፍ ነው። ማናቀው ነገር ሳይሆን አሁን ለምሳሌ እኔ ማቀው ነገር አለ። በተለይ ዳዊት አንድ ስቆጥርልህ ቡዜ እና ደግሞ ሌላም አሉ ከሷ ጎን ምናምን ሁሉ የሚያሽቀብጡ እና አቤል እና ቡርኬ ምናምን አሁን ላይ ቡርኬ አቤል ምናምን ከዙሪያው ጠፍቷል። ምክንያቱም ኢንቨስቱ የተደረገው ነገር እየቆመ ስለሆነ ማለት ነው። ብር እሷና ሄርሜላ ብር ኢንቨስት እያደረገች ነበር እነሱ ላይ በዙሪያቸው ላይ
ምክንያቱም በብር ባይሆን እንደዚህ እኔ በቅ ነግራቸዋለሁ። ብዙ ራሱ ብር ተቀብላለች። ምንም ታምጡብኛችሁ ነው። ዳዊት ራሱ ብር ተቀብሏል ሄርሜላ። እውነቱን ለምነግራችሁ ግን ለብር ብላችሁ ወንድማችሁን ትዳር ማፍረስ ወይ ለሆነ ጥቅም ብላችሁ የሰውን ትዳር ማፍረስ በጣም ነው የሚያስጠላው። ከአንድ ልጅ ከወለደ ወይ ደግሞ ትልቅ ከተማረ ሰው የማይጠበቅ ነገር ነው። እና ደግሞ አሁን ለምሳሌ እውነት ቡዜ አንድ ነገር ልንገርህ አንተም ቡዜ እውነት አብርሃም ቢታመም አንድ ሰው እኮ ሲታመም ቀጥታ እንደ ቤተሰብ ጋር እኮ አይደለም የምታመጥ እናት ጋር እናት ምን አቅፋ ወይ ደባብሳ ምናምን ልታደርው ነው። እውነት አንቺ እንደምትዩ ድግምት እኮ ነው። ድግምት እኮ ወይ በእምነት ወይ በሆነ ነገር ነው ወይ አላረል ሳይካትሪስት ምናምን ላይ ሄደሽ ምናልባት አይምሮም ከሆነ ማለት ነው እንደዛ ቦታ ላይ ተሄዱ ነው ይሄ ልጅ መዳን ያለበት እንጂ እውነት አንቺ ለወንድምሽ ብታስቢ አንቺ ያሰብሽው ነገር ምንድነው? ወንድምሽም ታጀራ አምጥተሽ ሄርሜላና አብርሃምን አንድ ላይ እንዲሆኑ እንዲጋቡ እንዲዳሩ መጥፎ ነገር እንዲያደርጉ ነው የምትፈልጊው። ከዚህ ቀደም ሄርሜላ አረጋዝኩ ብላ መጣለች። የታለ እርግዝናዋ? የሷ እንትን ነው ድንጋይ ነው አይጨምርም ሆዷ። ቢያንስ ይሄን ነገር ስታጣሪስ ግን ሩታን ግን ለመዝለፍ የወንድምሽን ሚስት የወንድምሽን የልጅ እናት ለመዝለፍ እሷን ከሚዲያ ለማጥፋት እሷን ለመጣል በጣም ብዙ ነገር አድርገሻል። በጣም ብዙ ነገር ሄደሻል። ምንም ነገር አላደረገችሽም። ምክንያቱ አንድ ነው፣ ስለበለጠቻችሁ ነው። ሩታ ስለበለጠቻችሁ በብዙ ነገር ልጥሏት ሞክራችኋል። ከዚህ ቀደም ታውቃላችሁ። ላይቭ ላይ የራሷ ባል ሊጥላት መጥቶ ነበር ላይቭ ላይ። ግን እንደ እግዚአብሔር ፍቃድ አሸንፋለች ላይቭን ማለት ነው። ያንን አክል ደረጃ የደረሱ ሰዎች ናቸው። ግን እንደ እግዚአብሔር ፍቃድ እንጂ እንደ ሰው አይደለም። ሩታውንም ቢሆን አልወደቀችም። ብዙ ሰውንም ቢሆን እሷ ልጥላት ምናምን ነገር እየሞከራችሁ ነው። መቼም ቢሆን ሩታ የምትወርቅ ሴት አይደለችም። በጣም ጠንካራ ነች፣ አስተዋይ ነች። ነገራቶችን ስታደርግ በማስተዋል እንጂ እንደማንም ዲበችኩን የምታረግ ሴት ምናምን አይደለችም። ታውቃላችሁ። ላድርግ ካለች የማንንም እገዛ እንደማትፈልግ አንተም ታውቃለህ። ከዚህ ቀደም ብዙ ነገር አድርጋለች አይደለም? ሄርሜላን ስንቶችን እንዳባረረች ጠፍጣ እንዳባረረች ታውቃለህ አይደለ? ስለዚህ ያለው ነው ይሄ ነው። እኔ ጋር ማለት መናገር እንፈልጋችሁ ነገሮች አሉ፣ ግን ማውጣት ደግሞ አልፈልግም። ምናልባት ይቀጣ እንዳትቀይመኝ እናንተ ኦዲየንሶቻችሁ እንዳትቀይመኝ ነገራችኋለሁ። ከዚህ ቀደም ነው ያው ማለት የሆነ ጥያቄ እንደተመለሰላችሁ እኔ እርግጠኛ ነኝ። ማለት በቃ እናንተ እንድትረጋጉ ነው። ኦዲየንስ በጣም እኔ ኮሜንት ገብቼ አይቻለሁና ብዙ ያን ኮሜንት ሳይ ምናልባት ትንሽ ጥያቄ ከተመለሰላችሁ ብዬ ነው እሱን ይዤ የመጣሁት። ካላቸው ቀረቤታ አንፃር ብዙ ነገር ያውቃል ብዬ ያው ኦዲየንስ እንዲረጋጋ ብዬ ነው ይዤ የመጣሁትና ያው ጥያቄ ብዙ ነበረኝ፣ ግን ያው በጣም አብራራው እሱም ሁሉንም ነገር እና እሱ መናገር የማይፈልገው ነገር ካለ የሆነ እውነት አለ እሱ ጋር እንግዲህ እሱ ራሱ ይነግራቸዋል። ማለት አሁን መናገር የማይፈልግበት ምክንያት ሊኖረው ይችላልና ያለውን ነገር ወይ እሱ በሱ ቻናል ገብታችሁ ማየት ትችላላችሁ። ምናልባት ሊነግራችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። ያው እኔም ሌላም ሰው እየሄድኩኝ እጠይቃለሁ። ያለውን እውነት አብረን እናያለን ማለት ነው። እና ቤተሰቦች ያው በጣም ብዙ ማብራሪያ ሰጥቷል። ያው ጥያቄያችሁም በትንሹ ተመልሷል ብዬ አስባለሁኝና ያው ሙሉ ግልጽ አላረገልንም። ያው እኔ የጠራሁት ምክንያት እስካሁን እንትን አላልኩ። ጥያቄ ልጠይቀው ነበር የጠራሁትና ያን ጥያቄ አልጠየቅኩትም እና እሱም ሊመልስልኝ ብዬ አስባለሁኝ። ማለት አብርሃም እንዳገኘው አውቃለሁ። አላገኘውም ብለኛል ቅድም፣ ግን እንዳገኘው ሰምቻለሁ። አንተ ብዙ የነገረ ነገር እንዳለ አውቃለሁ። ያሳየም ነገር እንዳለ አውቃለሁ። ማለት ሰምቻለሁ። ከአጠገብ ካለ ሰው ጋር ነው የሰማሁት። ያው እኔ እናንተ የምንውለው አብረን ነው ምናምን፣ ነገር ግን ሁሉም ሰው የራሱ ፕራይቬት አለው አይደል? ፕራይቬሲ የሚባል ነገር አለ። ግን እንደ የሆነ ሰዓት እንደምታገኘው እዚህ በነበረ ሰዓት ብዙ ነገር እንዳወራችሁ ምናምን ሰውም ነግሮኛል። ማስረጃም አለኝ። ምንኛችሁ በምን እርግጠኛ ነው? አሁን በእርግጥ አው ልክ እኔ ባንተ አልፈርድም። ምክንያቱም ብዙ ሰዎች አብርሃም ተጀራ ገብቷል ልክ እንደተባለ ያልተላከልኝ ቮይስ የለም እንዳለ ለላካችሁኝ ደግሞ ነግሬያችኋለሁ። እኔ ከአብርሃም ጋር ግንኙነት ምን ማድረግ አልፈልግም ብያችሁ ነግሬያችኋለሁ። አንተ አሁን በምን እርግጠኛ ሆነ ነው ማለት በምን አይተህ ነው? ወይ ምናልባት መረጃ አለኝ ካልክ ያን ነገር አሳየኝ እስቲ። ማለት ትንሹ ነጥብ አብርሃም አግኝቷል። አብርሃም የሆነ ነገር ፋይል አሳይቶታል ወይም ደግሞ የሆነ ነገር ነግሮታል የምትለው ነገር ካለ የምታንበት ነገር ካለ ለኔም ግልጽ አድርገህ ንገረኝ። ያው ግልጹ ነው። እኔ አሁን እዚህ ጋር ግልጽ እንድናወራ ነው የጠራውና እኔም ግልጽ ሆኜ የምነግርህ ለዛ ነው። ማለት እንዳገኘው በእርግጠኝነት ነው። ማለት አጠገብ ካለ ሰው ጋር ነው የሰማሁት። አብሯችሁ ከነበረ ሰው ጋር ነው የሰማሁት። ብዙ ነገር እንዳወራችሁም ሰምቻለሁ። ወሬውን እኮ እኔ ማውራትም እችላለሁ፣ ለነሱ መናገር እችላለሁ። ምን እንዳወራችሁ ምናምን ነገር አውቃለሁ ለተገናኛችሁና፣ ግን ካንተ እውነቱ ይምጣ ብዬ ነው እንጂ እኔም መናገር እችላለሁ።
ምናልባት ያሳየህን ነገር እኔ አላቅም፣ ምን እንዳሳየ ምናምን አላቅም። ግን በትንሹም ቢሆን ያወራችሁትን ነገር በትንሹም ቢሆን ሰምቼዋለሁ ከሰው። ግን በጣም ብዙ ነገር እንዳወራችሁ በጣም ብዙ ነገር እንዳሳየህም ሰምቻለሁ። እሺ ያው ለምን አትነግራቸው ማለት እውነትም ትንሹና አብርሃም ተገናኝተው ብዙ ነገር አውርተዋል። ብዙ ፋይሎችን አስልተዋል። አብርሃም ካልከ ያን ነገር እንኳን አንተ ማሳየት ትችላለህ። እኔም እኮ እዚህ ጋር መጥራት ማሳየት ማልችልበት መንገድ እንዴት ላንተ እንጂ ያሳየህ እኔ እንዴት ላሳይ ይችላል? ማግኘት ሰው ነው የነገረኝ እኮ ያን ሰው በምናምን እንዴት አመንኳል? ምክንያቱም ካላችሁ ቀረቤታ አንፃር አታገኘውም ብዬ እኔም አላምንም። እና ቤተሰቦች እኔ ለቤተሰቡ ግልጽ እናውራ ብዬ የጠራሁት ምናምን የሚደባበቅ ነገር እንዳይኖር ነው። እኔም ከዚህ በፊት ቪዲዮ አቁሜ ነበር እና ኦዲየንስ ግልጽ እንዲሆንለት አንተም እውነቱን ብትነግር ውሸት ቢቀር ይሻላል። እኔ ጋር ልንገርህ ያሬድ፣ እኔ ጋር ምንም ነገር እውነት የለም፣ ምንም ነገር ደግሞ ውሸትም የለም። እኔ ነግሬያቸዋለሁ። አንድ ምንድነው ማለት ሁላችሁም አስር እየመጣችሁ እኔ ጋር ወይም ደግሞ በቮይስ ምናምን ነገር አንተ ብዙ ነገር ታውቃለህ ምናምን ነገር እኔ ምን አድርጋችሁም ታስቡኝ ነው ሰላያችሁም ታስቡኝ ወይስ ምንድነው? እኔ አልገባኝም። ማለት አሁን መናገር አልፈልግም ያልከው እኮ መናገር ማልፈልጋቸው ነገሮች አሉ። የሰው ፕራይቬሲ አለ አይደል? የሰው ሚስጥር የሆነ ነገር እንዴ የሰው ሚስጥር እንዴት ነው ገባና ሚዲያ ላይ አውጥቼ የምጥለው? ስለዚህ እኔ ካሁን በኋላ ለዚህ ነገር ከጠራኸኝ እንደሱ አይደለም። እኔ ሌላ ነገር እኮ ለኦዲየንስ ግልጽ ለማድረግ ነው እንጂ እኔ መናገር አልፈልግም። በቃ ቻው። ቤተሰቦች እኔ የቻልኩትን ሞክሬያለሁ ማለት ግልጽ ለማድረግ ሁሉንም ነገር ለእናንተ ያው ግልጽ ለማድረግ በትንሹ ሞክሬያለሁና ትንሹም ሊናገር የፈለገው ነገር አለ፣ ግን እንዳይናገር የሚያደርገውም ነገር አለ። ሁለት አይነት ስሜት ውስጥ ሆኖ ነው እንጂ የሆነ ነገር ብቻ እንዳለ ከባድ ነገር እንዳለ አውቃለሁ። ምክንያቱም የቅርብ ጓደኛዬ ነው በጣም ነው። ምክንያቱም ስራ ቦታችን ስለሚለያይ ምናምን የሆነ ክፍተቶች አሉ ቀን ስንውል ምናምን እንጂ በጣም ብዙ ነገር እንዳለ አውቃለሁ። በጣም ማለት ነው እሱ ጋር በጣም ብዙ ነገር እንዳለ አውቃለሁ። እርግጠኛ ነኝ በቅርቡ እንደሚያሳያችሁ እንደሚነግራችሁ እርግጠኛ ነኝ። ብቻ ነው የቻልኩትን ሞክሬያለሁ። ቤተሰብ አመሰግናለሁ ስላያችሁት ቪዲዮውን።